በኢትዮጵያውያን ዘንድና በኤርትራውያን ዘንድ የመስጠትና የደግነት ምሳሌ ተደርጎ የሚገለጸው ማስተር አብነት ከበደ በሕክምና ሂደት ላይ ባለበት በዚህ ወቅት ይህንን ካላደረገ በፍጹም ሊድን አይችልም ያለው ግለሰብ መነጋገሪያ ሆኗል። የማይድንበት በሚል የዘረዘራቸው ጉዳዮችም ላይ ብዙዎች ሐሳብ በመስጠት ላይ ይገኛሉ። ምን ጉዳዮችን ግለሰቡ ዘረዘረ የሚለውን ሻሎም ሚዲያ አንድ በአንድ ተመልክተዋለችም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ከቻላችሁ ጉዳዩን በዝርዝር መስማት ያስችላችኋል። አገልጋይ ዘላለም ጌታቸው ብዙዎችን ያስገረመ ሐሳብ ሰጥቶ መነጋገሪያ ሆኗል። ቸርች እንከፍታለን የሚሉ ወገኖች ላይ ሲሳለቅም ተደምጧል። ይህንን የዘላለምን ሐሳብ ተከትሎም በራሱ በዘላለም ላይ አነጋጋሪ ሐሳብ እየተሰጠበት ይገኛል። ይህን ጉዳይ ተከትሎም ሻሎም ሚዲያ ተንቀሳቃሽ ምስል ደርሷታል። ሰዓቱን ጠብቆም ወደ እናንተ የሚደርስ ይሆናል። የክርስቲያኖች ሞት አሁንም እንደቀጠለ ነው። በቁጥራቸው በርከት ያሉ ክርስቲያኖች በአሰቃቂ ሁኔታ መገደላቸውን ሻሎም ሚዲያ ሰምታለችም። ይህን አሳዛኝ መረጃም በቆይታችሁ ትሰሙት ዘንድ በመረጃችን ተካቷል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የሻሎም ሚዲያ ቤተሰቦች በመግቢያ አስተዋወቅኳችሁና ሌሎች መረጃዎችን ልናደርስ ወደ እናንተ ይዘን መጥተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የጋበዝን። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። በቅድሚያ ስሙት ወዳልነው መረጃ ተሻገርኩኝ። ከቤተ ክርስቲያን የጠፉ ዕንቆች የተሰኘው የመምህር ኃይሉ ሃኖ መጽሐፍ ተመርቆ ለንባብ መብቃቱን ሻሎም ሚዲያ ሰምታለችም። በ129 ገጾችና በ11 ምዕራፎች የተዋቀረውና ከቤተ ክርስቲያን የጠፉ ዕንቆች በሚል ርዕስ የተዘጋጀው መጽሐፍ በሐዋሳ ሪፈራል መካነ ኢየሱስ ቤተ ክርስቲያን ተመርቆ ለአንባቢያን በቅቷል። በመምህር ኃይሉ ሃኖ የተጻፈው ከቤተ ክርስቲያን የጠፉ ዕንቆች የተሰኘው መጽሐፍ በአሁኑ ዘመን በኢትዮጵያ ውስጥ ቤተ ክርስቲያን የምትጋፈጠውን መንፈሳዊ ተግዳሮትን በጥልቀት የሚመረምር መሆኑም ተገልጧል። መጽሐፉን ያነበቡ የሃይማኖት አባቶችና ባለሙያዎች እንደገለጹት መጽሐፉ በመንፈሳዊ ጥራት ደረጃ ቤተ ክርስቲያን ያለችበትን ሁኔታ በግልጽ ቃላት ያመላከተና ቤተ ክርስቲያን ለተሐድሶና ለመመለስ እንድትዘጋጅ ጥሪም ያደረገ ነው ብለዋል። ቀደም ሲል በ2013 ዓመተ ምህረት እውነተኛ መንገድ የተሰኘውን መጽሐፍ ለተደራሲያን ያቀረቡት መምህርና ደራሲ ኃይሉ ሃኖ ሲሆኑ በምርቃ ስነ ስርዓቱም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የጭሬና አካባቢው ሲኖዶስ ምክትል ፕሬዝዳንትና ዋና ጸሐፊ የሐዋሳ ገነት ቤተክርስቲያን ፓስተር ይደነቁ መለሰ በፕሮግራሙ ላይ መታደማቸውን ሰምተናል። ዶክተር ቄስ ሽፈራው ፈለቄ ከቺካጎ ትሪኒቲ ኢንተርናሽናል ዩኒቨርሲቲ መጽሐፉ ስለ ቤተ ክርስቲያን ውስጣዊ መፍረስና መበታተን በድፍረት በመጠቆም ከክፉ ውድቀት ለመታደግ የሚረዳ መሆኑንም ገልጸዋል። ሁሉም ክርስቲያን መጽሐፉን በጥንቃቄ እንዲያነበው ማበረታተዋል። በሌላ በኩል የማዕከላዊ ኢትዮጵያ ሲኖዶስ ፋይናንስ ቢሮ ኃላፊ ወንድም ታረቀኝ ጴጥሮስ መጽሐፉ ተረስተዋል የተባሉ መንፈሳዊ እሴቶችን እንደገና ማስታወሱ የሚደንቅ መሆኑን ገልጸው አንባቢያን በዚህ መንፈሳዊ ሀብት እንዲባረኩም ጥሪ አቅርበዋል። እንዲሁም ደራሲና ሰዓሊ ሽመልስ አመያ በሐዋሳ መምህራን ትምህርት ኮሌጅ መምህር መጽሐፉ በዘመናችን ቤተ ክርስቲያን ውስጥ የታየውን መንፈሳዊ መንሸራተትና ውድቀትን ለመመለስ አስተማሪና መካሪ መሆኑንም ገልጠዋል። ከቤተ ክርስቲያን የጠፉ ዕንቆች የተሰኘው መጽሐፍ ለመንቃት ለተሐድሶና ለመመለስ የሚጠራ መንፈሳዊ መመሪያ መሆኑን የተለያዩ ባለሙያዎችም አስታውቀዋል። በመጨረሻም መጽሐፉ በቅርቡ በአዲስ አበባ እንደሚመረቅ ተገልጧል።
ወደ ቀጣዩ መረጃ ተሻገርኩኝ። መጽሐፍ ቅዱስ ቤታቸው ውስጥ በመገኘቱ የ2 ዓመት ሕፃን ከወላጆቹ ጋር በዕድሜ ልክ እስራት መቀጣቱን ሰምተናል። በዓለማችን እጅግ ዝግ በሆነችው ሰሜን ኮሪያ ውስጥ በአንድ ቤተሰብ ውስጥ መጽሐፍ ቅዱስ ተገኝቶ በመያዙ ምክንያት ገና የ2 ዓመት ዕድሜ ያለው ሕፃን ከወላጆቹ ጋር የዕድሜ ልክ እስራት ተፈርዶበታል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው ዓመታዊ የሃይማኖት ነጻነት ሪፖርት ላይ እንደተመለከተው ይህ አሰቃቂ ድርጊት የተፈጸመው እንደ አውሮፓውያኑ አቆጣጠር በ2009 ቢሆንም በሀገሪቱ ያለውን የከፋ የሰብአዊ መብት ጥሰትን ለማሳየት አሁን በሪፖርቱ ተካቷል። ገና ቃላትን መጥራት ያልጀመረው ይህ ሕፃንና ወላጆቹ ለቀሪው ሕይወታቸው ወደ አሰቃቂ የፖለቲካ እስር ቤት የተላኩ ሲሆን የመንግስት ደህንነት ኃይሎች በቤታቸው ውስጥ መንፈሳዊ መጽሐፍ በማግኘታቸው ብቻ መሆኑን ተገልጧል። በሰሜን ኮሪያ መጽሐፍ ቅዱስ መያዝ ወይም ክርስትናን መከተል እንደ ከባድ ወንጀል የሚቆጠር ሲሆን በአሁኑ ወቅት ከ50 ሺህ እስከ 70 ሺህ የሚደርሱ ክርስቲያኖች በእምነታቸው ምክንያት ብቻ በእስር ላይ እንደሚገኙም ተገልጧል። በሌላው ክርስቲያኖችን ወደ ተመለከተው አሳዛኝ መረጃ ሲሻገር በናይጄሪያ ካዱና ግዛት 117 ክርስቲያኖች ከአብያተ ክርስቲያናት ታፍነው መወሰዳቸው ተሰምቷል። በሰሜን ማዕከላዊ ናይጄሪያ የሚገኘው የካዱና ግዛት ውስጥ ባሉ መንደሮች በአብያተ ክርስቲያናት ላይ የጅምላ አፈና ወንጀል መፈጸሙም ተረጋግጧል። ነዋሪዎች ለትሩዝ ናይጄሪያ የዜና ወኪል እንደገለጡት እሁድ ጥር 18 ቀን 2026 ዓ.ም በካጁሩ ካውንቲ ኩርሚን ዋሊ አካባቢ ከ3 አብያተ ክርስቲያናት የተወጣጡ 177 ክርስቲያኖች ታፍነው ተወስደዋል። ከታገቱት መካከል 11 ሰዎች መሸሸጋቸው ሲገለጽ 166ቱ ግን እስካሁን በግዞት እንደሚገኙ እየተገለጠ ይገኛል። የኪሩቤልና ሴራፊም ቤተክርስቲያን ጸሐፊ ዩናና ጃውጂ እንደገለጹት የፉላኒ ታጣቂዎች በእሁድ አምልኮ ሰዓት ከጠዋቱ 3 ሰዓት አካባቢ በሁለት የቤተክርስቲያኑ ጉባኤዎች ላይ በአንድ ጊዜ ጥቃት ፈጽመዋል። አጥቂዎቹ AK-47 ጠመንጃዎችን ታጥቀው በቤተክርስቲያኒቱን ከበባ ያደረጉም ሲሆን ለመሸሽ የሚሞክር ማንኛውንም ሰው እንደሚገሉ አስጠንቅቀውም ነበር። በተመሳሳይ ጊዜም በቤተክርስቲያን ላይ በተፈጸመ ጥቃት የታፈኑ ክርስቲያኖች በአንድ ቦታ ተሰብስበው ወደ ሪጃና ጫካ እንደተወሰዱም ተዘግቧል። የካዱና ግዛት መንግስትና የናይጄሪያ ፖሊስ በመጀመሪያ ይህንን ክስተት ቢያስተባብሉም የፖሊስ ዋና ተቆጣጣሪው ቤንጃሚን ሁንዴን ማክሰኞ ጥር 20 ቀን በሰጡት መግለጫ አፈናው መፈጸሙን ማመናቸውን ገልጠዋል። በናይጄሪያ የክርስቲያኖች ስቃይ አሁንም መቀጠሉ ነው እየተነገረ የሚገኘው። ወደ ሌላኛው በመግቢያው ዳስተዋወቅኳችሁ መረጃ ተሻገርኩኝ። ተስፍሽ ቲኤስቲ አፕ አንድ አነጋጋሪን ሐሳብ አጋርቷል። ለማስተር አብነት ይድረስልኝ ባለው መልእክቱ ላይ ብዙዎች ሐሳብ እየሰጡ ይገኛል። ይድረስ ብዬ ይህንን መልእክት የማደርስ ተስፍሽ ከካናዳ ቶሮንቶ ነው ይላል መልእክቱም። ይሄ መልእክት እውነት እንደደረሰ ውሳኔ ላይ ከደረስ እመነኝ ወደ መልካም ጤንነት ትመለሳለም፣ ካልሆነ ግን ብዙ ዋጋ ትከፍላለም። ስለዚህ ፍጠን ይላል ተስፍሽ ከካናዳም። አንደኛ በአስቸኳይ ስልክ አቁም ነው ያለው። ወዳጄ ህመም ምን እንደሆነ ባላውቅም በየሰዓቱ እየወጣ የምታደርገው ነገር ፈጽሞ ለጤና ትክክለኛ አካሄድ አይደለም። በተለያየ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከህክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሪፓሬሽን ነው ሲልም ገልጧል። አእምሮ ሲያርፍ ሰውነት ይተካል። ይሄ ደግሞ የመፈወስ ፍጥነትን በግልጽ ሁኔታ ያሳድጋል። አንተ ግን በማህበራዊ ሚዲያ ላይ ተወጥረህ ብዙ ጊዜህን ፎቶ በመለጠፍ በቡትቱ ነገር አእምሮህን ወጥረኸዋል ነው የሚለው ተስፍሽ በመልእክቱ ላይ። መልእክቱንም ሲቀጥል ወዳጄ ወደ ማህበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደርሳል። አስፈሪ ዜና፣ ያልተፈለገ ንግግርና አነሰሰሪ ስትረስ ልትመለከትም ትችላለህ። ይሄ ደግሞ በጣም ይጎዳሃል። ሰሞኑን የመጀመሪያውን ሰርጀሪ ማድረግህን ካንተው ሰምተናል።
መልካሙንም እመኝልሃለሁ። ሁለተኛ ሰርጀሪ እንዳለህም ሰምተናል። አሁን ግን ለሁለተኛው ሰርጀሪ ራስህን እንዴት በምን ሁኔታ ማዘጋጀት እንዳለብህ ልንገርህ ስማኝ ይላል። ሲቀጥልም ከሰርጀሪው በፊት ራስህን ቢያንስ ከ1 እስከ 2 ሳምንት ከማህበራዊ ሚዲያ በተቻለ መጠን አግልለህ ውስጥህንና በሽታህን ብቻ አዳምጠው። ምንድነው የሚሰማህ? ምንድነው ቀጣይ ነገርም? ሳትጨነቅ ወደ ራስህ ብቻ ትኩረት አድርግም። ስልክህን መጠቀም ካለብህ መጠቀምህ ላይ ገደብ አድርግበትም። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂ ከበቂም በላይ ነው። ከዚህ በዘለለ አንዴ ቲክቶክ አንዴ ፌስቡክ ቅብርጥዮስ እያልክ ፎቶ እየለጠፍክ ላይክና ኮመንት እያየህ ራስህን ወደ ውጥረትና ወዳልተገባ ነገር የምትከተው ከሆነ የሕክምና ውጤት ከንቱ ይሆናል። ተጠንቀቅ ይላል ተስፍሽ በመልእክቱም። ሲቀጥልም ከጸልዩልኝ ወደ መጸለይ ቀይረው። ወዳጄ እውነት ንገረኝ ካልከኝ አሁን ላይ ጸልዩልኝ ከምትል አንተ በግልህ የሚሰማህን ስሜት ስለምታውቀው በስሜትህ መጠንና በእምነትህ መጠን ለራስህ ጸልይ። አትጸልይም ለማለት አይደለም። ከጸልዩልኝ ግን ውጣም። ብዙ ጊዜ ጸልዩልኝ ለማለት ሚዲያ ላይ ተወጣለም። ይህ አካሄድ ነው ብዙ ጊዜ ስልክ ላይ እንድታተኩር ያደረገም። ስለዚህ ይህን አካሄድን አቁም፣ አይጠቅምህም ብሏል ተስፍሽም። ሲቀጥልም ለአእምሮ እረፍት ስጠው ብሎታል። መዝሙር ወይንም ሙዚቃ ስማም፣ መጽሐፍ አንብብ፣ መጽሐፍ ቅዱስም ሊሆን ይችላል። ከምንም በላይ በከፍተኛ ዝምታ ውስጥ ራስህን አዳምጠው። አእምሮ ሲረጋ ፍርሃት ይቀንሳል፣ ተስፋ ይጨምራል፣ ሴሎችህ ይነቃቃሉ፣ ስትረስ ሆርሞንክ ይቀንሳል። ይሄ ደግሞ ፈውስህን ያፈጥነዋል ብሏል። ሐሳቡንም ሲጠቀልል በመጨረሻም ነጮች ምን ይላሉ መሰለ? your healing start in your mind before it reach your body ይላሉ። ስለዚህ በሚገባ ፈውስ ከፈለግ ወደምትፈልገው ህዝብም መድረስ ከፈለግ ስልክ አቁምና አርፈህ ህመምህን አዳምጠው። ካልሆነ ግን ውሃ ቅዳ ውሃ መልስ ሆኖ ደስ ወደማይል ውጤት ይቀየራል ሲል ተስፍሽ ከካናዳ መልእክቱን አጋርቷል። ይህን መልእክቱም ተከትሎ ብዙዎች ሐሳብ ሰጥተዋል። እናንተም ሐሳብ ስጡበትም። ወደ መጨረሻው መረጃ ተሻገርኩኝ። ቸርች ከፍቼ ስሰራ 25 ዓመት ሆኖኛል። ሁሉም ሰው ቸርች መክፈት የለበትም ሲል አገልጋይ ዘላለም ጌታቸው ተደምጧል። ቸርች ከፍቼ ስሰራ 25 ዓመት ሆኖኛል። ባለፉት ዓመታት ራእይ የሚባል ነገር ቸርች አካባቢ በስቷል። ግን ራእይ ቸርች መክፈት ነው እንዴ? አንድ ሰው ራእይ ያለኝ ካለ ቀጥሎ ቸርች ሊከፍት ነው። ማነው ራእይ ቸርች መክፈት ነው ያለው? ሲጀምር ራእይ የሌለው ሰው እኮ የለም፣ ስለተኛ ነው እንጂ። ራእይ ቸርች መክፈት ነው ሲል አንድ ሰው አዳራሽ ከፍቶ ስፒከር፣ ኪቦርድ አስመላኪ ምናምን ያደርግና ቸርች ከፈትኩ ይላል። ሁሉም ሰው ቸርች መክፈት የለበትም ሲል አገልጋይ ዘላለም ጌታቸው ገልጧል። በተመሳሳይ ልክ ከዛሬ ዓመት አካባቢ ዘማሪ ኤፍሬም አለሙ እኔ ቸርች ብከፍት ብዙ ሰው ወደኔ ይመጣል፣ ብዙ ሰው ወደኔ ቸርች እንደሚጎርፍ አውቃለሁ፣ ህዝብ ተጥለቅልቆ መቆሚያ ነው የሚያጣው አሁንም ብጀምር፣ ምክንያቱም ሰዎች ይወዱኛል፣ ቸርች ከፍቼ የዘጋሁት መከርቸም ስላለበት ነው ሲል ማስረዳቱ የሚታወስ ነው። ባይዘው እኔ አሁንም ቸርች ብጀምር ህዝብ ተጥለቅልቆ መቆሚያ ነው ማጣው። ያለፈውን ኤፍሬምንና ይህንን ያሁኑን የዘላለምን ቸርች ብከፍት የሚል ገለጣ ተከትሎም ቸርች እነሱ እንደሚሉት የሚከፈተው በጌታ ያመነውንና የዳነውን አንዱን ከሌላው ቸርች ለመቀማማት ነው ወይ? ያልዳኑስ አዲስ ነፍሳት ሰዎችን ወንጌልን እንዲሰሙ ለመንገር ወደ ጌታ እንዲመጡ እንዲድኑ ለመስበክ ነው ሲሉ ጠይቀዋል። ብዙዎችም ሰው እነሱን ግለሰቦቹን ምርጫቸው አድርጎ የሚመጣበት ቡቲክ፣ ሱቅ ወይም ሲኒማ ኢምፓየር ነው እንዴ ሲሉም የጠየቁአሉ። የእነርሱን ስምና የግል ማንነትን ፈልጎ የሚመጣው ከምን የተነሳ ነው የሚል ጥያቄም በብዙዎች ዘንድ ድጋሚ ተነስቷል።
ከዚሁ ሳንወጣም አርቲስት ሸዋፈራው ደሳለኝ ከወራት በፊት በሰይፉ ሾው ቀርቦ ቸርች ስለመክፈት ተጠይቆ በሰጠው ምላሽ ሰይፉ ፋንታሁንን ለንግግሩ እርምት እንዲያደርግ ተናግሮ ቸርች አይከፈትም ይተከላል እንጂ ማንም ሊከፍት አይችልም፣ ጥሪ ያስፈልጋል፣ ከራሱ ከእግዚአብሔር በዚህ መንገድ እንድታገለግለኝ እፈልጋለሁ የሚል ማረጋገጫ ያስፈልጋል ሲል ምላሽና ማብራሪያ መስጠቱ ይታወሳል። እነሆ የዘላለምን ሐሳብ በቪዲዮ እንጋብዛችሁ። እኛ ግን ከወዲሁ ተሰናበትን። በእኛ ዘመን አሁን እኛ ከጣን በኋላ ወደ አገልግሎት እኔ 25 ዓመት ሆኖኛል ቸርች ከፍቼ ስሰራ። ባለፈው 30 ዓመት 25 ዓመት ውስጥ ያየነው ነገር ምንድነው? ራይ የሚባል ነገር ህዝባችን ቸርች አካባቢ በስቷል። ራይ ግን ችግሩ ምንድነው? ራይ ቸርች መክፈት ነው። አንድ ሰው ራይ አለኝ ካለ ቀጥሎ ቸርች ሊከፍት ነው። ማን ነው ራይ ቸርች መክፈት ነው ያለው? ሲጀመር እኮ ራይ የሌለው ሰው የለም፣ ስለተኛ ነው እንጂ ራይ ማየት ነው። ለምንድን ነው ራያችን ጠቦ ቸርች መክፈት የሆነው? ቸርች ብለን የምንጠራት አዳራሽ ስለሆነች ነው። ይገባችኋል? ራይ ቸርች መክፈት ነው ራይ ሲል አንድ ሰው ምንድነው ቸርች ስትለው አዳራሽ ከፍቶ ስፒከር ኪቦርድ ምናምን አስመላኪ ያረግና ከዛ በቃ ቸርች ከፈትኩ ይላል። ባይዘው እኔ አሁንም ቸርች ብጀምር ህዝብ ተጠለቅልቆ መቆሚያ ነው ማጣው። ምንድን ነው የምታጣው? ህዝብ የሚቀመጥበት ቦታ ይጠፋል እኮ። ታዲያ ለምን ጀምሩም? ታዲያ ጀምረህ እኮ ዘጋህና መጣህ። አልቆምም፣ ያራ አልቆምም። እሺ፣ እና ለምንድን ነው የወጣው? በአንድ ወሩ የቆመበት የራሱ ምክንያት ምንድን ነው? ምክንያቱ እግዚአብሔር ካስጀመረ ምንድን ነው የምታቆመው? ስንት ፕሮግራም አልካ? አብርሃም ሎጥን ይዞ ወጣ ይላል። እሺ፣ ከዛ ሎጥ እንደ እግዚአብሔር ገነት የሆነውን ምድር መረጠና ሄደ ይላል። እና አብርሃም ከሎጥ ጋር በወጣበት ታይም እኮ ብዙ እንዳይባረክ ያደረገው ሎጥ ነው። ተረዳኝ። አንዳንድ ሎጥ የነበሩ ሰዎች ከኔ ጋር ነበሩ። እሺ፣ ከነሱ አይነት ሰዎች ጋር ደግሞ መቀጠል ስለማልፈልግ ያንን ቸርች መከርቸም ነበረብኝ። እሺ፣ አይሻል? በጣም ይሻል። የሸዋፈራው ህልም ምንድነው? አሁን ለምሳሌ አይተህ እንደሆነ በዚህኛው መንገድ ከሄድክ አንዳንዶች ሳይ ቸርች ይከፍታሉ፣ ከዛ በኋላ ምዕመናን ይኖራቸዋል። እንዲህ አይነት ህልምና ዕቅድ ያላቸው አሉ። በተቃራኒው ደግሞ የሆኑ ሰዎች አሉ። የሸዋፈራው ህልም የትኛው ነው? መጀመሪያ አንድ ማስተካከያ ሰጥቼ ልለፍ። ቸርች አይከፈትም፣ ይተከላል እንጂ አይከፈትም። ሲጀመር ቸርችን ማንም ሊከፍት አይችልም። ኦልሬዲ ኢየሱስ ክርስቶስ በደሙ አንድ ጊዜ ከፍቷታል። ማንም ሰው ተነስቶ ቸርች ሊተከል አይችልም። መጀመሪያ ጥሪ ያስፈልጋል ማለት ራሱ እግዚአብሔር በዚህ መንገድ እንድታገለግለኝ እፈልጋለሁ የሚል ኮንፈርሜሽን ሊሰጥህ ይገባል። እሱ ኮንፈርሜሽን መጀመሪያ ላንተ ይመጣል። ከዛ የቤተክርስቲያን መሪዎች አሉ፣ ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነሱ ጸጋህን ይለዩና ትለያለህ ማለት ነው። ልክ ኢየሱስ ክርስቶስ 12ቱን ሐዋርያት ከተከተሉት ሁሉ እንደለየ እንደዚያ ይለያል ማለት ነው። ዝም ብሎ አይከፈትም። እኔ ስለፈለግኩ የማደርገው ነገር የለም። ኦልሬዲ እግዚአብሔር ስለፈለገ የሚሆን ነገር ነው። ነገ ምን እንደሚሆን አላውቅም። እዚህ ጋር ሆኜ እንደዚህ ነው እንደዚያ ነው ማለት አልችልም። ግን አንድ ነገር እርግጠኛ መሆን ይችላል። ምን? ከዚህ በኋላ በዘመኔ ሁሉ ጌታን አገለግላለሁ። በሆነው መንገድ ይሁን ጌታን ግን አገለግላለሁ። ምንም አማራጭ የለኝም ከማገልገል ውጭ። መንፈሳዊ ህይወቱና የኪነ ጥበብ ህይወቱ አይጋጭብህ? በጭራሽ አይጋጭም። ለምን መሰለህ? ቅዱስ መጽሐፍ ምን ይላል? የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል።